እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑ እኛ ባደረግነው ነገር በጣም የተደመማችሁም በዛው ልክ ደግሞ የተናደዳችሁም የተደነቃችሁብንም በአስተሳሰባችን በጭንቅላታችን እናመሰግናለን። ለሁሉም አስተሳሰብ ኮሜንትም እንቀበላለን። አሁንም ከዚህም በፊትም አሁንም እንቀበላለን። ግን ደግሞ እስካሁን ያደረግነው ነገር ባይዘዌ ሁሉም ሰው ትክክል የሚለውን ነገር ነው እያደረገ ያለውና ሁላችንም ትክክል የሚለውን ከፍቅር ጋር እኮ እንደዛ አክት ስታደርግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ጋር ከምትቆሚ ነው እኔ ላውራ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቁም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድነው ሞኝ የምትሆነው? ለምንድነው እንደ ወንድ ልጅ አቋም ኖርክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበርክ? ምን ይሄን ያህል እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ ቢሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም። አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም ብሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህምም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወደድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብርህ ስወድህ ሳፈቅርህ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ። አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ። ወራው ፍቅር ራሱ አንዳንዴ እንደዚህ እያመናጨቀች መታወራ የሚሰጣት ካራክተር ነው። ሁሉም ጥሩ ሰው ከሆኑ ታዲያ ድራማው እንዴት ነው የሚሆነው? ፊልም አይታችሁ አታውቁም? ሲቀጥል ደግሞ እኔ ሄርሜላ የዋህና ታከብሯለች እንደ አልሐምዱሊላህ። እኔ ልጠይቅ ቆይ ማሪ፣ እንደ ሄርሜላ አብርሽን በቁሙ ያዋረደው አለ? ምንድን ያከበረችው? በየመንገዱ ስሜቱን እያስረጨችው። አንቺ አብርሽ እኮ ሆኖ የማያውቀው ነገር ጃምት ነው ወይ ማክበር ምንድን ነው? ብዙ ቦታ ነገር አታውሪ። በተለይ ለመጥፎ ነገር አይመቸኝም። መጥፎ ነገር እኔ እኮ ይሄ ተፈጥሮ ነው ማማዬ፣ ተፈጥሮ ነው። አዳምጪ። የሆነ ስነ ስርዓት ያለው ነገር ተናገሪ። ስነ ስርዓት ያለው ነገር የሆነ ስነ ስርዓት ያለው ነው ስለዛ ቦታ አትሂጂ፣ ሌላ ነገር የለሽም ማለት ነው። ወደዛ ታከብራለች። ክብር ምን አይነት ነው እያለችሽ ነው? ለምን ምሳሪው አንቺ ታከብረዋለች አልሽ? ክብር ማለት ምንድን ነው ለአንቺ? ክብር ምንድን ነው ለእናንተ? እኔ ወላሂ በኦዲየንሶች ነገር ስለጠፋት እኮ የሄርሜላ ብቻ አይደለም ማሪ። እኔም በጣም ነው የሚገርሙኝ። ታውራ ማኪያ ትክክል ናት። እኔ የእሷ ደጋፊ እኮ አይደለሁም ማሪ፣ የእሷ ደጋፊ እኮ አይደለሁም። የእሱ ደጋፊ ነኝ። ግን እሷ ብቻ አይደለም ስለተሰራ እሱም ሰርቷል። እሷ ብቻ ለማውረድ እኮ ይከብዳል። ችግር የለም እኮ ሁኚ። ግን እኮ ያለውን ነገር እውነታውን ነው እየተናገረች ያለችው መስያ ማለት ነው። አሁን እናንተ እንደምትሉት አሁን ዱርዬ ናት ብዙ ሰው ይላል። አሁን ስለሷ እኮ አናውቅም። ሚዲያ ብቻ ስላየን አሁን ሩታን የሚሰድቡ ፍቅር የሚሰድቡ ባዩት ቪዲዮ እውነታው ነው። ግን ስለነሱ ማንነት ሳናውቅ እንሰድባቸዋለን።
ይሰደቡ ማማ የኔ ዩዘር ቆይ ባላ እኔ ብዙ ጊዜ በእሷም ንግግር ግራ ይገባኛል፣ በበጎቿም ንግግር ግራ። እሷም አሁን ብዙ ዋጋ ከፈልኩልህ፣ በጣም ነው ማከብር፣ በጣም ነበር ማፈቅር። ክብር ማለት ምን ማለት ነው? በመጀመሪያ ደረጃ ክብር ማለት ምን ማለት ነው? ክብር አንቺ አብረሽ የመጨረሻ ሄርሜላን የጠላት ቀን ልንገራችሁ፣ የመጨረሻ በቻናሏ እየሳቁ የሰሩት ቪዲዮ መንገድ ላይ ሽናልኝ አለችው። አዳምጪ ቆይ፣ ክብር ማለት ምን እንደሆነ ልንገርሽ። መንገድ ላይ ሽናልኝ አለችው። አዳምጪ መንገድ ላይ ሽናልኝ አለችው ስትለው እንዴት አላት? አምሮኛል፣ እርጉዝ ነኝና ሽናልኝ። አብርሽ ያንተ ቃፍ የህዝብ ነው፣ ከህዝቡ ሁሉ ለእኔ ተሰጥቶኛል። የዛ ቆና እያይቀየረው ልንገርሽ ክብር ምን እንደሆነ ለይተሽ ወጪ መጀመሪያ ማለት ነው። እንዳራስ ኤርሚካን ይዋረው የለም አሰብጬ ነው በተራውሩ እናንተ በተራውሩ የሚዋን እኮ የመጨረሻ ቀን የዘቀን ነው። ከሷ ጋር ትግጥለኛ ቪዲዮ የተለቀቀው እኔ ልጨርስ ቆይ ልጨርስ፣ ወላሂ ልጨርስ። የመጨረሻ ቪዲዮአቸው የሄርሜላና የአብርሽ በሄርሜላ ቻናል ያንተ ቃኮ የህዝብ ነው፣ ከህዝቡ ሁሉ ደግሞ ተመርጦ ለኔ ነው። ስለዚህ ወደ ካሜራ ዞረ ቃና አውጥተሽናልኝ አለችው። በዛው ልብስ ወላሂ በዛው ልብስ ሀብል አድርጎ ወደ ሩታ ተመለሰ ተብሎ ቪዲዮ ተቀረጸ። ከዛ ወዲህ ሊያያት ነው የተጸየፋት። ሊያያት ወላሂ ድራማ ነው እንጂ ወይኔ ታመምኩ አለ አልፋታ ፈጣሪ ወይ ትግስቱን ስጠኝ። ወላሂ አንድም ቀን አይቻልኩ አላውቅም። እኔ አሁን አንቺ ስትናገሪ ነው አይቼ አላውቅም። እኔ እንደዚህ አይነት ቪዲዮ ሲጀመር እኔ ብዙ ልጆች እንዲህ ሲሉ ይገርመኛል። ማሪ ብዙ ልጆች ታከብረዋለች። ብዙ ዋጋ ምን ዋጋ ነው የከፈለችው? በሶስት አቅጣጫ ነው የሸቀለችበት ሄርሜላ በአብርሽ በሶስት አቅጣጫ። ቲክቶኳን ከ10 ሺህ ነው 95 ሺህ ያደረሰችበት። አዲስ ቻናል ከፍታ በየቀን እየቀጠቀጠች ነው 100 ሺህ የገባችበት። ኢንስታግራም ከ0 ነው 40 ሺህ ልትገባ ነው አሁን። ምንድን ነው ዋጋ የከፈለችለት? እስኪ የምን በጣም ነው የሚገርሙኝ። ክብር ማለት ምን ማለት ነው? ክብር እንደውም ከሩታ በላይ ያከበረው የለም አብርሽን። አንድ ቀን መጥፎ ቪዲዮ እንደዚህ ባፋን አረ ላይ ለድራማ ሌሎቹ እንዲወደዱላት መጥፎ ነገር ትተውናለች እንጂ ክብርም ከሩታ ወደ አብርሽን ያስከበረው አማቷል እንዴ አንቺ። አብርሽ እኮ እኔ 3 ቀን ሱሪው በስብሶ አይቼዋለሁ። 3 ቀን ከዚህ በላይ ውርደት አለ? ከዚህ በላይ ውርደት ከዚህ በላይ ሱሪ እየተከታተልሽ ነው የምታይ ማለት ነው። አንቺ ነሽ ውርደታ። በነገራችን ላይ ሱሪ ልታይ ለምን ሄድሽ? አላረግኩትም እኔ ምንም ለአንቺ ታከብረዋለች ስትይ ነው እንጂ አልናገርም ነበር። ግን አንቺ ቆይ ልንገርሽ ከሱሪ ምን ደስ አለችኝ። ወዲያ አውሪ የሱሪ ባለፈው ማሬ ኧረ ተናገሪ ያለች እኮ ባለፈው እኮ አይሰማም። አታብዙ፣ ጫጫታ አታብዙ። አይደለም ማሬ የሱ ሱሪ እኔ ማለት ነው እንዴት እኮ ካሜራ ላይ እንዲታይ አይደል እንደሚመጣው። ስለዚህ እኮ ሁሉንም ነገር እያየን ነው። ምን አሁን ዝም በይ በቃ ወሬያችንን አውራ ወሬ አታበላ። አንቺ በቃ እየተከታተልሽው ነው። ገባኝ የምትከታተል ነው። በደንብ ንገራቸው። እውነት ማለት ነው። ብዙ በጎቹ ለወላ አይገባቸውም እኮ ማሬ ብትነግራቸውም አይሰሙሽም። በግናቸው እኔ ማለት ነው በኤርፎን ነው
የምሰማው እንጂ እንደሆነ ራሱ አልመለከታቸውም። ገርምሻል እንኳን ሱር ላይ አይደለም። እኔ አንድ ነገር ልጠይቃችሁ እናንተ እሷ ሁሌም በቃ ሩታ እንደዚህ ያረገች ሩታ እንደዚህ ያረገች ብላ የሩታን ጉዳት ትነግራለች ለአብርሽ ማለት ነው። ለማንም ሰው ቢሆን አብርሽን አንተ እኮ እሷን እንደዚህ አርጋ ነበራ ብላ አታውቅም። ይሄ ደግሞ እሱን ከወደደች ስላፈቀረች እና ስለወደደች አደረገች እንጂ ያደረገችውን ነገር እንዴት ትነግራለች? ማንገር ራሱ አይደለም። አፍቅራ ቢሆን ኖሮ እሱን በጥቅም መያዝ ያረገችው ነገር ምንም አይመስልም። ኖርማል ነገር ነበር የሚመስላት። እኔ ለአንተ ስላደረው አንተ እኔን በግድ አፍቅረኝ ነው የምትለኝ። የምንዘምርበት ነገር የለም። ማንሽ ዝጋ። እሺ አንቺን አንድ ነገር ጠይቅሽ እሱ ነው ማንም ብስጣ አንቺን አሁን ራስሽ በራስሽ አይደለም። ቆይ አንዴ እሷን የምጠይቀው ነገር አለ። እሺ አንቺ ያልፈልግም ስስለው እኮ የሩታም የፍቅርም ደጋፊ ናት እኮ የኤርሜላ አይደለችም። ኤርሜላ ምስኪን ናት ምናምን ብላ ነው እንጂ እኔ ልጠይቃትና አንድ ጥያቄ ልጠይቃትና ከዛ ሚውት አደርጋለሁ። እሷ ታዲያ አፍቅራ ፈልጋ ነው አይደል ያደረገችው? እሱ ለእኔ የለኝም ወይ እርጅኝ ወይ አግዥኝ ብሏት አይደለም። ራሷ ፈልጋ እና ወዳ ነው ብርም የሰጠችው ሰዓት የገዘችው። ሰዓት የገዘውት ለአንተ ነው። እኔነትን የተውኩት ለአንተ ነው። ምን ሆን ነው የተወችው? ሩታ እኮ ራሷን ከመተው አልፋ ልጅ ወልዳለች። ከልጅ በላይ የተሰጣ ሌላ ስጦታ ሊኖር አይችልም። አንድ ሰው ከራሱ አልፎ ሌላ ሰውን እሱ ቦታ ላይ ከተካ ማሬ ጨጓራሽን አጨርሺ። ሰዓት አልሰጠችም፣ የራሱን ሰዓት ነው። ኧረ ውዴ ስለ ልጅ አታውሩ። በተለይ ሰለቸኝ ነገር ቢኖር ስለ ልጅ ማውራትና ሰለቸኝ ሌላ ነገር አውሩ። ለምን ነው ውለታው ነው አልኩልህ ለአንተ የምትለው ውለታዋን ከነገረች ውለታ ብዙ ያለበት ሩታ ናት።